ልጅሽ ቶሎ ያለቅሳል፣ በትንሽ በትልቁ ሆድ ይብሰዋል፣ ነገሮችን ደጋግሞ ሞክሮ ሲወድቅ እንደገና የመሞከር ብርታት አለው። ይሄ ነው ኢሞሽናል ስትሬንግዝ ወይም የስሜት ብርታት የሚሰኘው። ዌልካም ባክ ወደ ብሌ ወላጅ ዩቱብ ቻናል። በሳይኮሎጂ ምርምር የተደገፉ የልጆች አስተዳደግ ጥቆማዎች የምንማማርበትና ልበ ሙሉ ኃላፊነት የሚሰማውና ብርቱ ልጆች እንዲኖራችሁ የሚያግዙ ጉዳዮች ማንሳታችንን ቀጥለን ዛሬ ፈተና የሚቋቋም ልጅ በሚል ርዕስ ተከሰትን። የስሜት ጥንካሬ ያለው ልጅ ውጥረት የመቋቋም ስትሬስ ማለት ነው፣ ችግር የመፍታት ፕሮብሌም ሶልቪንግ እና ከሌሎች ሰዎች ጋርም ጤናማ ግንኙነት ለመመስረት መሰረት ነው። ሄልዚ የሆነ ሪሌሽንሽፕ ከጓደኞቹ ጋር፣ ከሰፈር ሰዎች ጋር፣ ከመምህራን ጋር ለመመስረት ያግዛል። መሰረታዊ ነገር ነው። እስከ መጨረሻ ተከታተሉ። ፈተና የሚቋቋም ልጅ ለማሳደግ የሚጠቅሙ ዘዴዎችን እንዳስሳለን። ይበልጥ 3ኛ እና 5ኛ ላይ ምርጥ ዘዴ ቢሆንም ብዙ ጊዜ ችላ የሚባሉ ስልቶች ናቸው። እስከ መጨረሻ አብራችሁን ቆዩ። የመጀመሪያው ስትራቴጂ ወላጆች ምንድነው? ስሜታቸውን በነፃነት እንዲገልጹ መፍቀድ ነው። ልጆችን ፍሪ ሆነው ስሜታቸውን የሚሰማቸውን ፊሊንግ እንዲገልጹ መፍቀድ። ብዙ ልጆች በውስጣቸው የተለያዩ ስሜቶች አምቀው ለመግለጽ ሲቸገሩ እናስተውላለን፣ እናያለን። በውስጣቸው ቁጣ፣ ፍርሃት እና ሀዘን ይሰማቸዋል። ነገር ግን ያ የታመቀ ስሜት እንዴት ማውጣት እንዳለባቸው አያውቁም። ቢያውቁም ቤተሰብ ወይም ደግሞ ወላጅ ታጭቆ እንዲቀር እዛው ሳያውቁ ሊያስገድዱ ይችላሉ። እንዴት ወላጅ አውቆ ልጁን ማገዝ እንደሚችል ለማድረግ በንግግሩ መሀል ስሜት ነክ ቃላት እንዲዘወትሩ ማስተማር መሰረታዊ ነው። ለምሳሌ የቁጣ ስሜት ይሰማሃል፣ የምትጨነቅ ትመስላለህ፣ ምን ሆነሃል? ጥያቄዎች ረጋ ብሎ መጠየቅ እጅግ በጣም አስፈላጊ ነው። ይህ ለምን ይጠቅማል? ልጆች የሚሰማቸውን ስሜት ወላጅ ሬኮግናይዝ ያደረጉና አንደርስታንድ የተደረጉ አድርገው እንዲያስቡ ስለሚያግዛቸው። ምክንያቱም ልጆቻችሁ የሚሰማቸውን ስሜት ስም እና ትርጉም ሰጥቶ ማብራራት ምን እየተሰማቸው ነው በሚል ግራ መጋባት ውስጥ ምን እየተሰማኝ ነው በሚል ግራ መጋባት ውስጥ ለራሳቸው ማለት ነው ውስጥ ያለን ልጅ ወደ ትክክለኛ መንገድ ስለሚያመጣ ማለት ነው። ትክክለኛ መንገድ ላይ ከመጡ ደግሞ ስሜታቸው ጠንካራ የሆነ ኢሞሽናሊ ስትሮንግ የሆኑ ልጆች ለማሳደግ መሰረት የምጥሉበት ነው ማለት ነው። ስለዚህ የመጀመሪያው ስሜታቸውን በነፃነት እንዲገልጹ መፍቀድ፣ ከዛ የስሜቱን ስም እና ትርጉም እንደ ወላጅ ስለምታውቁ ማለት ነው የንዴት ይሁን የፍርሃት ይሁን የቁጣ ያንን ማብራራት። ይሄ የመጀመሪያው። ሁለተኛው ዘዴ ምንድነው? በጽሞና ማዳመጥ። በጥሞና ወላጆች አንዳንድ ልጆች የሚፈልጉት መደመጥ ብቻ ሲሆን ይስተዋላል እና ወላጆች ብዙ ጊዜ ደግሞ አያስተውሉም ያንን። ወላጆች የሚሰሩት ስህተት ምንድነው? ከዚህ ጋር በጽሞና ማዳመጥ ጋር ተያይዞ ሳያስጨርሱ ያቋርጧቸዋል። ልጆች የሆነ ነገር ይጀምራሉ ማውራት፣ ከዛ መሀል ላይ ልጆቹ ሳይጨርሱት ይገባሉ። ባስ ስልም ቶሎ ምክር ወደ መስጠት ይሄዳሉ። ልጆች ሀሳባቸውን ኤክስፕሌን አድርገው ሳይጨርሱ ሳይጠቀልሉ ምክር ወደ መስጠት መሮጥ አለ። ያ አግባባ ትክክል አይደለም ማለት ነው። ትክክለኛውና ተመራጩ መንገድ ምንድነው? ፊት ለፊት በማስቀመጥ አይን ለአይን እየተያዩ ሬስ ሰጥቶ እስኪጨርሱ በትዕግስት ማዳመጥ። ልጅሽን በደንብ የሆነ ሬስ ሰጥተሽ ይጨርስ። ከልጅሽ የሚበልጥ ሌላ ፕሮግራም የለሽም። ወይም መጀመሪያውኑ ሌላ ፕሮግራም ጨርሰሽ ለልጅሽ ጊዜ ሰጥተሽ አድምጪ። መሀል ላይ አታቋርጪው። ለምሳሌ ልጅ የኔ ቆንጆ ምን አይነት ስሜት እየተሰማኝ እንደሆነ እረዳለሁ ብሎ እቅፍ ማድረግ ለምን ኢሞሽናል ትረስት እንዲኖር ያደርጋል። ይሄ በጣም ኢምፖርታንት ነው። ይሄ ወንድ ልጃችሁንም ሴት ልጃችሁንም እንደዚሁ ምን አይነት ስሜት እየተሰማኝ እንደሆነ አንደርስታንድ አደርጋለሁ፣ እረዳለሁ የኔ ልጅ የኔ ቆንጆ ልጅ ብሎ እቅፍ ማድረግ ኢሞሽናሊ ምንድነው መተማመን ዴቨሎፕ እንዲሆን ያደርጋል። ሶስተኛው ምንድነው? ትናንሽ ችግሮች በራሳቸው እንዲፈቱ መተው ወይም መፍቀድ። ገና ከጅምሩ በስሜት ጠንካራ የሆነ ልጆች ረጋ ያሉ በመሆናቸው ችግር ውስጥ ሲገኙ ጥርት አድርገው መፍትሄውን የመመልከት እድል ይሰጣቸዋል። እርጋታቸው ማለት ነው። ስለዚህ እንደ ወላጅ ትንሽ ወጣ በማለት በወጣቸው ብቻቸውን እንዲያስቡ መፍቀድ፣ ዞር በማለት ማለት ነው። ለምሳሌ መጠየቅ፣ የገጠማቸውን ችግር ቢኖር
ስለዚህ ጉዳይ ምን ብናደርግ የሚሻል ይመስልሃል በማለት መፍቀድ። ምንድን መስጠት ለሱ በራሳቸው እንዲፈቱ ሁኔታዎችን ማመቻቸት። ሀሳቡን እንግዲህ እንደሚያስብ ወላጅ ዳር ላይ ቆሞ ግን ዋናውን ገመድ ሳይለቁ ልጁ ብቻውን ያንን ገመድ ጠርዙን ሄዶ እስኪፈልግ ድረስ መጠበቅ ማለት ነው። አንደኛውን ሳይዝ እና አንደኛውን ጠርዝ እናንተ ይዛችሁ ያኛው ላይ ሄዶ እሱ ብቻውን ፈልጎ እንዲያመጣ መፍቀድ በጣም ኢምፖርታንት ነው። ሌላኛው አራተኛው ምንድን ነው? ራሳቸውን እንዲገዙ ማስተማር። ይህ ማለት በስሜት ጠንካራ የሆነ ልጅ እንዲኖርሽ ስትሮንግ የሆነ ኢሞሽናሊ ስትሮንግ የሆነ ልጅ እንዲኖርሽ ለነገሮች የሚሰጠውን ምላሽ ወይም ሪያክሽን መቆጣጠር የመጀመሪያ ነው። ሁሉም የሚሰማው ስሜት ወደ ድርጊት መቀየር እንደሌለበት መንገድ፣ ሁሉም ፊሊንግ ወደ ብሄበር መለወጥ እንደሌለበት ምንድን ማድረግ ማሳወቅ ማለት ነው። ተመራጩ መንገድ ምንድን ነው? የንዴት ቁጣ ስሜት ሲሰማን የሚያረጋጉ ስልቶች፣ ለምሳሌ እንደየሰው የተለያዩ ዘዴዎች መጠቀም እንችላለን። ስንናደድ በረዥሙ መተንፈስ ሊሆን ይችላል። ያንን ጉዳይ ለአፍታ መተውና ከእሱ አካባቢ ዞር ማለት፣ ትኩረታችንን በሌሎች ጉዳዮች ማድረግ የሚመከሩ ዘዴዎች ናቸው። ሌሎችም ወላጅ በተለያዩ ልምዶቻችሁ ኤክስፔሪንሶቻችሁ ያዳበራችሁ ሌላ ኤክስፔሪንስ ይኖራችኋል እና እነዛን አፕላይ ማድረግ እጅግ በጣም ጠንካራ በስሜት የሆኑ ልጆች ለማሳደግ ያግዝሻል። አምስተኛው እና የመጨረሻው ምንድን ነው? ኢሞሽናል ስትሬንግዝን ሞዴል ነው ልጆች የሚያደርጉት እና በምንም ጉዳይ ልጆቻችሁ የሚማሩት እናንተ ለነገሮች የምትሰጧቸውን ምላሾች በመመልከት ነው። የመጀመሪያ የልጅሽ ትምህርት ቤት አንቺ ነሽ። የመጀመሪያ የልጅ የጠንካራ ልጅ ኢሞሽናሊ ስትሮንግ የሆነ ልጅ የመጀመሪያ ሞዴል የሚያደርግ ያንተን ነው፣ እንደ አባት ማለት ነው። አንቺ ቶሎ የምትናደጅ ከሆነ አሳዛኝ ነገር አይተሽ ወይም ሰምተሽ በልጅሽ ፊትም የሚቀድምሽ ከሆነ ቀጥታ ኮፒ ያደርጋሉ ልጆች፣ ቀጥታ ማለት ነው። አንቺ እንደምንም በመቻል ረጋ በማለት ያ ነገር ቢያልፍ በተመሳሳይ ልጅሽም ቻሌንጆችን ሳይሆን የሰጠሽውን ምላሽ ብርታትሽን ይመለከታል ማለት ነው። ለዚህ ነው ብዙ እናቶች ያው ደስ የሚለው ኢትዮጵያ ውስጥ የተለያየ ችግር እያሳለፉ ቢሆንም ልጆቻቸው ፊት ፈታ ብለው ፈካ ያለ ፊት ነው የሚያሳዩት። ያው ጓዳ ገፍተው ቢያለቅሱም ማለት ነው። እና ያ በጣም ኢምፖርታንት ነው። ጥንካሬያቸውን ነው የሚማሩት። ቻሌንጁን መሸሽ እንዳለባችሁ ሳይሆን ቻሌንጁን ተጋፍጣችሁ በምትሰጡት ምላሽ ብርታታችሁን ይማራሉ ልጆች። የስሜት ጥንካሬ እንዲኖር እና በቀላሉ ላለመሰበር መጀመሪያ እንደ አርአያ የሚያዩት ቅድም እንዳልኩት እናንተን ስለሆነ ማለት ነው። ወላጆች ብርቱ ልጅ የሚያድገው በአጋጣሚ ሳይሆን በመረዳት በማገዝ እና በትዕግስት ነው። እስቲ ኮመንት አድርጉ፣ ልጅሽ ያሳለፈው ወይም እያለፈበት ያለው ከባዱ የስሜት ውጣ ውረድ ምንድን ነው? በምን ዙሪያ ነው? ከአምስቱ የትኛውን ስትራቴጂ ትጠቀሚያለሽ ከዚህ በፊት? ኮመንት አድርጊ፣ ጻፊ፣ እንወያይበታለን። በቀጣይ ክፍል ደግሞ ስታቦርን የሆኑ ልጆችን እንዴት በትዕግስት መያዝ እና ማገዝ እንደምንችል እናያለን። እንደምትወዱት እርግጠኛ ነኝ። እዚህ ጋር ክሊክ አድርጉ። ቀጣይ ቪዲዮ እንገናኛለን። ቸር ቆዩልኝ።